አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? የአላህ ሰላምና እዝነት በእናንተ ላይ ይሁን። በዛሬው ፕሮግራሜ ሁለት የነብዩ ሰለላሁ ዐለይሂ ወሰለምን የህልም ፍቾች ይዤላችሁ ቀርቤያለሁ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። በህልሜ የወተት ጆግ ቀርቦልኝ አየሁኝ፣ ከሱም እስኪ በቃይ ድረስ ጠጣሁኝ አሉ ያላ መልእክተኛ። የተረፈኝንም ለዑመር ኢብኑ ኸጣብ ሰጠሁት አሉ። ሷሃቦችም ጠየቋቸው፣ የአላህ መልእክተኛ ሆይ ህልሙን በምን ፈታሁት አሏቸው። እሳቸውም በኢልም በእውቀት ፈትቼዋለሁ አሉ። የአላህ ባሪያዎች ወተትን በህልም ሲጠጡ ማየት እውቀትንና የተባረከ ኢልምን ማግኘትን ያበስራል። ወደ ሁለተኛው የነብዩ ሰለላሁ ዐለይሂ ወሰለም የህልም ፍቺ ስንሄድ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከኡሁድ ዘመቻ ከመግባታቸው ቀደም ብሎ አንድን ህልም አዩ። በህልማቸው ሰይፋቸው ሲሰበር አዩ። እናም ተከትሎ ላሞች ሲታረዱም አዩ። እንዲሁም ደግሞ ጥሩ የሆነ የጦር ልብስ ላይ እጃቸውን አስገብተው ከለላ ሲሆናቸው ያያሉ። ነብዩ ሰለላሁ ዐለይሂ ወሰለም ያዩትን ህልም ለሷሃቦቻቸው ነገሯቸው። እናም ፍቹንም እንዲህ በማለት ነገሯቸው። ሰይፌ ሲሰበር ያየሁት ይህ በግሌ የሚጎዳው ጉዳት ነው። ከኔ ከቤተሰቤ የሚሞት ሰው አለ አሉ ያላህ መልእክተኛ። ሁለተኛው ደግሞ ላሞች ሲታረዱ ያየሁት ባልደረቦቼ ሷሃቦች እንደሚሞቱ የሚያሳይ ነው። በሶስተኛ ያየሁት ጥሩ የጦር ጋሻ ደግሞ መዲና ናት አሉ ያላህ መልእክተኛ። የኡሁድ ጦርነት ዝግጅት ላይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም መዲና ውስጥ ሆነው መከላከልን መርጠው ነበር። ነገር ግን ሷሃቦች ከመዲና ውጭ ርቀው ጦርነቱን ማድረግ እንዳለባቸው ሐሳብ አቀረቡላቸው። ነብዩ ሰለላሁ ዐለይሂ ወሰለም በሷሃቦቻቸው ሐሳብ ተስማምተው የጦርነቱን ዝግጅት አደረጉ። ነገር ግን ምንም እንኳ በሐሳባቸው ቢስማሙም እሳቸው ግን የፈለጉት መዲና ውስጥ ሆነው መከላከልን ነበር። ዝግጅቱም ተጠናቀቀ። የአላህ መልእክተኛም የጦር ልብሳቸውን ለበሱ። ሷሃባዎች ወደ አላህ መልእክተኛ መጥተው እንዲህ አሏቸው፣ የአላህ መልእክተኛ ሆይ እርሱ መዲና ውስጥ ሆነን መከላከልን ፈልገው ነበረ፣ እኛ ግን እንውጣ በማለት እርሶን ተጽዕኖ አደረግንቦት። የአላህ መልእክተኛ ሆይ በቃ እርሶ ያሉት ይሁን፣ መዲና ውስጥ ሆነን እንከላከል አሏቸው። የአላህ መልእክተኛም እንዲህ በማለት መለሱላቸው፣ አንድ ነብይ የጦር ልብሱን ለብሶ ወደ ኋላ አይቀርም፣ እንሂድ ብለው ወደ ኡሁድ ጉዞ ጀመሩ። ጦርነቱ ከመጀመሩ በፊት የአላህ መልእክተኛ 50 ቀስተኞችን አውጥተው ጀርባ እንዲጠብቁ አዘዟቸው። ለ50 ቀስተኞችም እንዲህ በማለት ትእዛዝ ሰጧቸው፣ ሷሃባዎች ሆይ ከዚህ ቦታ ላይ እኔ ካላዘዝኳችሁ በስተቀር በፍጹም እንዳትወርዱ። ሞተን አሞራ ሲቦጫጭቀን ብታዩ እንኳ እኔ ካላዘዝኳችሁ በስተቀር ከዚህ ቦታ እንዳትነቃነቁ በማለት ትእዛዝ ሰጧቸው። ጦርነቱም ተጀመረ። ድሉም የሙስሊሞች እየሆነ መጣ። ቁረይሾችም እግሬ አውጪኝ በማለት ወደፊት መሮጥ ጀመሩ። እናም እነዚህ 50 ቀስተኞች እንዲህ አሉ፣ ወንድሞቻችን አሸንፈዋል፣ ለምን እኛስ ወርደን ምርኮ አንከፋፈልም በማለት ሐሳብ አቀረቡ። ነገር ግን መሪያቸው አብደላህ ኢብኑ ጁበይር በፍጹም እንዳትወርዱ የአላህ መልእክተኛን ትእዛዝ አክብሩ እያላቸው እሱን ትተውት ወረዱ። ከ50 ቀስተኞቹ 40 የሚሆኑት ቦታቸውን ለቀው ወረዱ። ያኔ ኻሊድ ኢብኑ ወሊድ አልሰለመም ነበርና ይህንን ክፍተት ሲያይ ቀጥታ ቦታውን ተጠቀመበት እና ተራራውን ጀርባ በመዞር የሙስሊሞችን ጀርባ ማጥቃት ጀመረ። በአንድ ስህተት ምክንያት አላህ ሷሃባዎችን ፈተናቸው። የነብዩን ትእዛዝ ባለማክበራቸው ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ህልማቸው ሆኖ አዩት። ሰይፌ ተሰበረብኝ፣ ከቤተሰቤ መካከል ሰው ይሞታል ያሉት ውድ አጎታቸውን የአላህ አንበሳ የሆኑትን ሐምዛን ያመለክት ነበር። እንዲሁም ላሞች ሲታረዱ አየሁ ያሉት ደግሞ ውድ ሷሃቦቻቸው ነበሩ። ያኔ ከ70 ሷሃባ በላይ ተገሎ ነበር። አላህ ከነሱ ጋር በጀነት ይሰብስበን። ነብዩ ሰለላሁ ዐለይሂ ወሰለም የፈቱትን ህልም ያኔ ተፈጻሚ ሆነ። የአላህ ባሪያዎች እኛም ብንሆን የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በሚገባ ማክበር አለብን። የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ማለት ልክ እንደ ኑህ ዐለይሂ ሰላም መርከብ ናት። ነጃ የምታወጣን ቀጥተኛዋ መንገድ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ብቻ ናት። በቀጣይ በክፍል 2 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።